ጸጋና ሰላም ይብዛላችሁ። እንደምናደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ጊዜያችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ከባለፈው ሳምንት የቀጠለውን አሁን እንቀጥላለን ማለት ነው። የሚረዳን ጌታ ስሙ ይባረክ። ለረጅም ጊዜ ስለዚሁ ከእግዚአብሔር ጋር ስለመቀያየም እያሰብኩ ብቆይም ለሁለት ምክንያቶች ስል ለመጽሐፍ አልፈለኩም ነበር። በመጀመሪያ ቀላል ምላሽ የማይገኝላቸው ጥያቄዎችን እንደምጋፈጥ አውቅ ነበር። እንዲያውም ብዙዎች ጭራሽ ምላሽ የላቸውም። ሁለተኛ በእውቀት ላይ በማተኮር የሰውን እምነት ሊጎዳ የሚችል መጽሐፍ ለመጻፍ አልፈለኩም ነበር። አንዳንድ የማውቃቸው ክርስቲያኖች ከእግዚአብሔር ጋር መቀያየም የሚለውን ሐረግ እንደማይቀበሉ አውቃለሁ። እንዲህ አይነቱ ነገር ስህተት እንደሆነ ይናገራሉ። ኢየሱስ የሰናፍጭ ቅንጣት የሚያህል እምነት ተራሮችን እንደሚያንቀሳቅስ ተናግሯል። 2 ወይም 3 ሰዎች ከተሰበሰቡ ሊሳካ የማይችል ጉዳይ አይኖርም። የክርስትና ሕይወት የድል ሕይወት ነው። እግዚአብሔር ደስተኞች፣ ጤነኞችና በብልጽግና የተደላደልን እንድንሆን ይሻል። ከዚህ የወጣው ነገር ሁሉ የእምነት ጉድለትን ያሳያል ይላሉ። ይህንኑ ሐሳብ የሚያራምዱትን ሰዎች ስጎበኝ ነበር መጽሐፉን ለመጻፍ የወሰንኩት። ለአንድ የመጽሔት ላይ ጽሑፍ ስለ ስጋዊ ፈውስ ሳጠና ነበርና ለዚሁ ስል በኢንዲያና ገጠራማ አካባቢ ወደሚገኝ ጥሩ ዝና ወዳልነበረው ቤተ ክርስቲያን አመራሁ። ስለዚህ ቤተ ክርስቲያን ከቺካጎ ትሪቡንና ከኤቢሲ ናይት ላይን ልዩ ዘገባ መረጃ አግኝቼ ነበር። የዚህ ቤተ ክርስቲያን አባላት እምነት የትኛውንም አይነት በሽታ እንደሚፈውስና ከየትኛውም ሌላ አቅጣጫ ለምሳሌ ከሕክምና ፈውስ መፈለግ በእግዚአብሔር ላይ እምነት ማጣትን የሚያመለክት እንደሆነ ያምናሉ። በትሪቡን ላይ የወጡት ጽሑፎች የዚህ እምነት ተከታዮች የሆኑ ወላጆች ልጆቻቸው በቀላሉ በሕክምና ሊወገዱ ከሚችሉ እንደ መንጋጋ ቆልፍ፣ ብርድ ወይም ጉንፋንን ከመሳሰሉ በሽታዎች ጋር ሲታገሉ ዝም ብለው እንደሚታዘቡ ያስረዳሉ። የትሪቡን ሰዓሊ ለቤተ ክርስቲያናቸው ዶክትሪን ለመገዛት ሲሉ ሕክምናን አሻፈረኝ ብለው የሞቱትን ሰዎች ለማመልከት በአሜሪካ ካርታ ላይ ሐውልቶችን ሰርቷል። በጠቅላላው 52 ሐውልቶች ነበሩ። ከቀረቡት ዘገባዎች ለመረዳት እንደተቻለው በዚያ ቤተ ክርስቲያን ውስጥ ነፍሰ ጡር ሴቶች ከብሔራዊ አማካኝ 8 እጥፍ በወሊድ እንደሚመቱ ተመልክቷል። ትናንሽ ልጆች ደግሞ ከዚህ 3 እጥፍ የመሞት ዕድል ያጋጥማቸዋል። ይህም ሆኖ ቤተ ክርስቲያኒቱ እየተስፋፋች በመሄድ በ19 የአሜሪካ ግዛቶችና በ5 የውጭ ሀገሮች ቅርንጫፎችን ከፍታለች። በኢንዲያና የሚገኘውን ቤተ ክርስቲያን ሙቀት በሚያይልበት የነሐሴ ወር ጎብኝቻለሁ። ሙቀቱ የአስፋልት መንገዶችን ያንጸባርቃቸዋል። የእህል ነዶዎችንም ጉልበት አሳጥቶ አስጎንብሷቸዋል። በሰብሉ መስክ መሃል ሕንፃው ተጎብሯል። ሕንፃው ግዙፍ ሲሆን ለእህል መጠበቂያ እንደተሰራ ሁሉ በብቸኝነት ተሸብቧል። ከመኪናው ማቆሚያ ዘንድ መገናኛ መነጋገሪያ የያዙ 2 አስተናጋጆችን አነጋገርኩ። ቤተ ክርስቲያኒቱ የመረጃ ጉዳይ ያብከነክናታል። በተለይም ቀደምት አባሎቿ ክስ ስለመሰረቱባት ተበጥብጣ ነበር። በአገልግሎቱ ወቅት የአክራሪነት ምልክት የጠበቅኩ ይመስለኛል። ስሜታዊነት ያየለበትና አድማጮቹን እንዳያስቡ የሚከላከል ስብከት ቀረበ። ከዚህ በፊት እንዲህ አይነት ነገር አጋጥሞኝ አያውቅም። ለ90 ደቂቃ 700 ሰዎች ሆነን በግማሽ ክብ ሕንፃ ውስጥ ስንዘምርና መጽሐፍ ቅዱስ ስናጠና ቆየን። ከአጠገቤ የሚገኙ ተራ ሰዎች ነበሩ። ሴቶች ቀሚስ ለብሰዋል። ሱሪ ያደረገች ሴት አትታይም። ብዙም ጌጣጌጥ አይጠቀሙም። ወንዶች ሸሚዝና ከረባት ለብሰው ከቤተሰቦቻቸው ጋር የተቀመጡ ልጆችን ፈር ለማስያዝ አስተዋጽኦ አደረጉ። ከሌሎች አብያተ ክርስቲያናት ሁሉ በላይ
በዚህ ቤተ ክርስቲያን ልጆች ጎልተው ይታያሉ። የማይደርሱባት ስፍራ የለም። ለ90 ደቂቃዎች በዝምታ መቀመጡ የሕፃናቱን ትዕግስት ስለሚያሟጥጥ ወላጆች ሁኔታውን ለማስተካከል ሲጥሩ አየሁ። በቀለም ያሸበረቁ ብዙ መጽሐፍት ነበሩ። እናቶች ከልጆቻቸው እጆች ጋር ይጫወታሉ። አንዳንዶች ቤተ ክርስቲያኑን በገንዘብ ለመደገፍ አሻንጉሊቶችን ይዘው መጥተዋል። ስሜታዊነትን ብቻ ለማየት መጥቼ ብሆን ኖሮ አዝኜ እመለስ ነበር። ባህላዊ የአሜሪካን ሕይወት የሚመሩ ቤተሰቦች እንዳሉ ጭምር ለመረዳት ችያለሁ። በዚያ የሚገኙ ወላጆች እንደ ማንኛውም ወላጅ ልጆቻቸውን ይወዳሉ። ይህም ሆኖ እነዚያ በካርታ ላይ የተሳሉ ትንንሽ ሐውልቶች ወደ አእምሮዬ ማቃጨላቸው አልቀረም። ከነዚህ ወላጆች አንዳንዶቹ ለሞት ከሚያጣጥሩ ልጆቻቸው አልጋ ጠርዝ ላይ ተቀምጠው ምንም ጥረት ያላደረጉ ናቸው። አንድ አባት የ15 ወራት ልጁ ለ2 ሳምንታት ከትኩሳት ጋር ሲዋጋ እየተመለከተ በጸሎት ስላሳለፋቸው ጊዜያት ለትሪቡን አውግቷል። በሽታው መጀመሪያ ልጁን አደነቆረው፣ ከዚያም አሳወረው። በዚህ ጊዜ የቤተ ክርስቲያኒቱ መጋቢ አባቱ የበለጠ እምነት እንዲያዳብርና ሐኪም ከመጥራት እንዲታቀብ ገፋፋው። በቀጣዩ ዕለት ልጁ ሞተ። የአስከሬን ምርመራው ልጁ በቀላሉ ሊታከም በሚችል መንጋጋ ቆልፍ እንደሞተ አመልክቷል። የኢንዲያና ቤተ ክርስቲያን አባላት በአብዛኛው ለችግሮቻቸው እግዚአብሔርን አይወቅሱትም። ቢያንስ እግዚአብሔርን እንደሚወቅሱ አይናገሩም። ከዚህ ይልቅ ለደካማ እምነታቸው ራሳቸውን ጥፋተኛ ያደርጋሉ። በዚህ መሃል ሐውልቶች እየበዙ ይሄዳሉ። ከዚያን ዕለት የሰንበት አምልኮ የወጣሁት እንደማናቸውም የሕይወት ዙሪያ ጉዳዮች ስለ እግዚአብሔር የምናስበውና የምናምነው ጉዳይ ከፍተኛ ለውጥ እንደሚያስከትል በጽኑ በማመን ነበር። እነዚህ ሰዎች ጭራቆች ወይም ልጆቻቸውን ለመግደል የሚሹ አልነበሩ። ነገር ግን ከስነ መለኮታዊ ስህተታቸው የተነሳ በርካታ ልጆቻቸውን አጥተዋል። እንደ እውነቱ ከሆነ የኢንዲያና ቤተ ክርስቲያን አስተምህሮ ከብዙ ወንጌላውያን አብያተ ክርስቲያናት ሃይማኖት የመገናኛ ብዙሃን ከምንሰማው ብዙም የተለየ አልነበረም። የተጋነኑ የእምነት ተስፋዎችን ደጋግመው ያቀርባሉ። በኢንዲያና የሚገኙትን እውነተኛ ሰዎችና በደብዳቤ ጥያቄዎቻቸውን ያቀረቡልኝን ግለሰቦች በማሰብ ወደ ጎን ልለው የፈለግኩትን ጉዳይ ልጋፈጠው ወሰንኩ። እናም ይህ የስነ መለኮት መጽሐፍ በቀለ። ይህ በምንም አይነት ቴክኒካዊ መጽሐፍ አይደለም። ይልቁንም ስለ እግዚአብሔር ማንነትና አንዳንድ ጊዜ ለምን ግራ በሚያጋባ መንገድ እርምጃ እንደሚወስድ፣ በሌላ ጊዜ ደግሞ ለምን እርምጃ እንደማይወስድ የሚናገር መጽሐፍ ነው። ስነ መለኮት በሴሚናር ውስጥ ፕሮፌሰሮችና ተማሪዎቻቸው የአእምሮ ጂምናስቲክ የሚያሰሩበት ብቻ ሊሆን አይገባም። ሁላችንንም ይነካናል። አንዳንድ ሰዎች ከእግዚአብሔር ጋር በከፍተኛ ደረጃ ስለተቀያየሙ እምነታቸውን አጥተዋል። እግዚአብሔር በተወሰነ አቅጣጫ እርምጃ እንዲወስድ ይጠብቁና ጉድ ይሰራቸዋል። ሌሎች እምነታቸውን ላያጡ ይችላሉ። ይሁንና እነሱም ከእግዚአብሔር ጋር መቀያየማቸው አልቀረም። እግዚአብሔር ጣልቃ እንደሚገባ በማመን ለተአምራት ይጸልያሉ። ጸሎታቸው ግን ምላሽ አያገኝም። ይህ በኢንዲያና ቤተ ክርስቲያን ቢያንስ 52 ጊዜ ተከስቷል። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ እናበቃለን። ሳምንት ካቆምንበት እንቀጥላለን። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።